ሰላም ተማሪዎች እንደምናችሁ። በዛሬው ቪዲዮ ላይ የማትስ የ12ኛ ክፍል ዩኒት 1 ሲኩዌንስ ኤንድ ሲሪስን ይዘንላችሁ መጥተናል። ይሄ ዩኒት ለኖት የማይመች ስለሆነ ማለት ኖት ባውጣላችሁ በደንብ አይገባችሁም ብዬ ስላሰብኩ ቀጥታ ከመጽሐፉ የማስረዳችሁ ይሆናል። እንድታስታውሱ ለፈተና የሚሆናችሁ ግን አጭር ኖት ማውጣላችሁ ይሆናል። አሁን ግን ቀጥታ ከዚሁ መሰራላችሁ ይሆናል። ኖቱንም በቴሌግራም ቻናላችን ዲስክሪፕሽን ላይ ያለላችሁ ወይም ደግሞ ኤግዛም ዋሪየርስ ብላችሁ ቁጥሯን ዋን ጽፋችሁ ኢትዮ ብትሉት ያመጣላችኋል። እዛ ላይ የምንለቅላችሁ ይሆናል። ቀጥታ ወደ ትምህርቱ እንገባለን። ለዚህ አሁን ርዕሳችን ምንድነው ብለናል? ሲኩዌንስ ኤንድ ሲሪስ። ሲኩዌንስ ምንድነው ስንል a sequence is a function whose domain is a collection of all integer greater than or equal to a given integer a, usually 0 or 1. ሲኩዌንስ የምንለው ምንድነው? በመጀመሪያ ፈንክሽን ነው። ፈንክሽን ማለት ምንድነው? ከዚህ በፊት የምናውቀው በዘጠነኛ ክፍል ኤክስ ስትከቱ ዋይ ይወጣል። ዋይ is the father of x ብለን የምንጠራው ዋይ is the father of x። ዋይ የማባት ነው የኤክስ። ኤክስ ሌላ አባት ሊኖራት አይችልም። ኤክስ ዋይ ስንል ሪሌሽን በዛው ላንሳላችሁ። እንደ ኢንትራንስ ተፈታኝነታችሁ 12ኛ ክፍል ከሆናችሁ መዘጋጀት ስላለባችሁ። ለዚህ ለምሳሌ 1 2 ቢል ዋይ የማባት ነው ብለናል የኤክስ። ግን ኤክስ እዚህ ጋር ድጋሚ መጥቶ 3 ቢል ሊሆን አይችልም። ምክንያቱም 1 በተመሳሳይ ሁለትም አባቷ ሶስትም አባቷ ሊሆን ስለማይችል ማለት ነው። በዛ ኬስ ዋይ ኢዝ ዘ ፋዘር ኦፍ ኤክስ ብላችሁ ያዙት። ዋይ ሁሌ ከማጋነች ኤክስ እቺዋ ሁሌም ከሁለት ጋር ሆነች ከሁለት ጋር ብቻ። ግን ለምሳሌ ሁለት ከሁለት ጋር ብትሆን ግን ዋይ ሌላ ልጅ ሊኖራት ስለሚችል ሁለትም አንድም ሊኖራት ትችላለች። ኤክስ ግን አትችልም። የመጀመሪያ ተርም መደጋገም አይችልም። ሁለተኛ ግን ቢደጋገም ችግር የለውም። ፈንክሽንን በዛው ነካል አድርገላችሁ ብዬ ነው። የዘጠነኛ ክፍል ቪዲዮ ላይ ደግሞ በደንብ የምሰራላችሁ ይሆናል። ሲኩዌንስም ይሄ ፈንክሽን ነው። የሱ ዶሜን ግን ምንድነው ስንል ኤክሱ ማለት ነው ኮሌክሽን ኦፍ ኢንቲጀር ነምበር ነው። የኢንቲጀር ነምበሮች ስብስብ ግሬተር ዛን ኦር ኢኳል ቱ የሆነ ኤም የተባለ ነምበር። ለምሳሌ ያ ኤም ከ0 ጀምሮ ሊላችሁ ይችላል፣ ከ3 ጀምሮ ሊላችሁ ይችላል፣ ከ5 ጀምሮ ሊላችሁ ይችላል፣ አይታወቅም። ግን ብዙ ጊዜ እና አሁን እኛም በምናየው ከስንት ነው የሚጀምረው? ከ0 ወይም ከ1 ነው የሚጀምረው ዶሜኑ። ከዚህ ወደ ላይ ከ0 ጀምሮ 0 1 2 3 ወይም 1 2 3 4 እያለ ነው የሚሄደው እንጂ 1.2 5.6 ምናምን የሚባል የለም። ምክንያቱም ምንድነው ብለናል እዚህ ጋር እቺ ላይ ያተኮሩ ኢንቲጀር ነው ስላልን ማለት ነው። a sequence is usually denoted by an ተብሎ ነው የሚወከለው። the function value a1 a2 a3 እስከ an 10 ሊሆን ይችላል፣ አይታወቅም። are called ምን ይባላሉ? terms of sequence። የሲኩዌንስ ተርሞች ይባላሉ። an ደግሞ ምን ትባላለች? ጀነራል ተርም። እቺ ሜን ፖይንት ነች። እቺ በጣም ተጠቅማችኋለች፣ በኋላ እናያታለን በደንብ። ጀነራል ተርም ትባላለች። ኤኤን ብለን የምንወክላት ኤኤን ዋን ሊሆን ይችላል 2 3 4 አይታወቅም፣ ሁሉንም ስለሚወክል ወይም ኤንዝ ተርም ኦፍ ሲኩዌንስ ብለን እንጠራታለን። ማንን? ኤኤንን። there are two types of sequence depend on its last term። ሁለት አይነት ሲኩዌንሶች አሉ። ምንን ዲፔንድ ሆነን ስንከፍል ላስት ተርማቸው መጨረሻቸውን ስናይ ፋይናይት የሚባለው እንደ ሚኒንጉ አላቂ ነው። ፋይናይት ደግሞ የማያልቅ። ፋይናይት ሲባል የሚያልቅ ነው። ለምሳሌ 1 2 3 4 5 ካለ በቃ አለቀ። ግን 1 2 3 4 5 6 እያለ የሚቀጥል ከሆነ ያ ምን ይባላል? ኢንፋይናይት። ናቹራል ነምበር። ናቹራል ነምበር በምድር የሚወከለው ዋን እንደምታውቁት 2 3 ብሎ ነጥብ ብሎ ነው የሚያቆመው እንጂ መጨረሻ ማለቂያ የለውም። ይሄ ግን አለው። ኤን የሚባል ቁጥር ጋር ያቆማል እያለን ስለሆነ ኤን 10ም 50ም ሊሆን ይችላል፣ አይታወቅም። ፋይናይት እና ኢንፋይናይት ቀላለው ይሄን ይመስላል ማለት ነው። እዚህ ጋር ኤግዛምፕል ስንሰራ ምንድነው? ሊስት ፈርስት 5 terms of each of the sequence whose general term are given below where n is a positive integer። ኤል ስራላችሁ መጀመሪያ ምንድነው? በጣም ቀላል ሐሳብ ነው ያለው። 5 ተርሞችን ዘርዝሩ ነው ያለው። ተርም ቀደም ብለናል a1 a2 a3 እያለ የምንጠራው። a1 ከተት ውስጥ እዚህ ጋር n ስንት ሆነች ማለት ነው? እዚህ ጋር 1 ሆነች ማለት ነው። 2 ታይምስ n ስንት ነች? 1 ማይነስ 1 2 ሲባዛ በ1 2 ሲቀነስ 1 ስንት ይመጣል? 1 ይመጣል። ፈርስት ተርም ስንት ነው? 1 ነው። ኤቱ ደግሞ ምንድነው የሚሆነው? 2 ሲባዛ n ነበረቻ። n ስንት ነች? አሁን ስንት አደረግናት? 2 ማይነስ 1 ስንት ይመጣል? ላይ ደግሞ 4 ማይነስ 1 ስንት ይመጣል? 3። ሰከንድ ተርም ደግሞ ስንት ነው? 3። ሰርድ ተርም ደግሞ ስንት ነው የሚሆነው?
ኤን ስንት ሆነች ማለት ነው? እዚህ ጋር 3 ሳስገባ 3 ሆነች ማለት ነው። ሶ 2 ታይምስ 3 በኤን ቦታ 3 ማስገባት ነው ማይነስ 1። ይሄ ደግሞ ስንት ይሆናል? 6 ማይነስ 1 ኢዝ ኢኳልስ ቱ 5። ሰርድ ተርም ደግሞ ይሄን ነው። ፎርዝ ተርምስ ይሄ ፎር ደግሞ ስትሰሩ ስንት ታደርጋላችሁ? 2 ታይምስ 4 ማይነስ 1 ማይነስ 1 ሶ ስንት ይመጣል? 8 ማይነስ 1 ስንት ይመጣል? 7። ሶ እንዲህ እያላችሁ መዘርዘር ትችላላችሁ። የፋይፍን ደግሞ ብንሰራ a5 is equals to 2 times 5 10 ይመጣል። 10 ማይነስ 1 ስንት ይመጣል? 9 ይመጣል። ሶ ይሄን ይመስላል አምስቱ ተርሞች። በጣም ቀላል ነው ማለት ነው። እዚህ ጋር የተዘረዘሩት እቺ ልስራላችሁ። ምናልባት ትንሽ ግራ ልታጋባችሁ ስለምትችል a1 ስንከት ኤን ቦታ ስንት መክተት ነው? 1 ሶ 1 ማይነስ 1 ስንት ነው? 0 ሶ ማይነስ 1 ኦቨር 3 ዘ ፓወር ኦፍ 0 ሆነ ማለት ነው። ምንም ቁጥር ፓወር ላይ 0 ብታደርጉ ስንት ነው የሚመጣው? 1 ነው የሚመጣው። 1000 ዘ ፓወር ኦፍ 0 1 ነው። 1 ዘ ፓወር ኦፍ 0 1 ነው። ምንም ቁጥር ፓወሩን 0 ብታደርጉት 1 ነው። ሶ ፈርስት ተርሙ ስንት ነው? 1 ነው። ሰከንድ ተርሙ ደግሞ እዚህ ጋር 2 መክተት ነው። 2 ሲቀነስ 1 ነው የሚመጣው። ሶ ማይነስ 1 ኦቨር 3 ከላይ ስንት መጣ? 1። ይሄ ደግሞ ማለት ነው ራሱ ማይነስ 1 ኦቨር 3 ማለት ነው ሰከንድ ተርሙ። ሰርድ ተርሙስ 3 ማስገባት ነው። 3 ሲቀነስ 1 ስንት ይመጣል? 2። ሶ ማይነስ 1 ኦቨር 3 ፓወሩ ስንት ሆነ? 2። ከላይም ከታችም ስኩዌር አድርጉት። ማይነስ 1 ሲባዛ ማይነስ 1 ማይነሱ በማይነስ ፕላስ ይሆናል። ሶ 1 ከታች 3 ሲባዛ በ3 9 ሶ 1 ኦቨር 9 ይሆናል የሶስተኛው። የአራተኛውስ እዚህ ጋር 4 ክተቱ። 4 ማይነስ 1 ስንት ይመጣል? 3 ሶ ማይነስ 1 ኦቨር 3 ዘ ፓወር ኦፍ 3 ይሆናል ማለት ነው። ማይነስ 1 ታይምስ ማይነስ 1 ታይምስ ማይነስ 1 ስንት ነው የሚሆነው? ሁለቱ ውስጥ አባዙት 1 ይሆናል። ሲባዛችኛው አቀረቻ ማይነስ 1 ስንት ይመጣል? ድጋሚ ማይነስ 1 ሶ በቀላሉ እዚህ ጋር ያለው ቁጥር ኦድ ከሆነ ወይም ለሁለት የማይካፈል ከሆነ ማይነሱ ይቀመጣል ማለት ነው። ኢቭን ከሆነ ወይም ለሁለት የሚካፈል ከሆነ ግን ማይነሱ ይጠፋል። ሶ ይሄ ስንት ይመጣል? 1 3 ታይምስ 3 ታይምስ 3 ስንት ይመጣል? 27። ሶ እንዲህ ያላችሁ መዘርዘር ትችላላችሁ። ይሄም ቀላል። እቺ ደግሞ በጣም ቀላለች። ፈረስት ሲል 1 ክተቱ 1 ኦቨር 1 1። ሰከንድ 2 ክተቱ 1 ኦቨር 2። ሰርድ 1 ኦቨር 3። ፎርዝ 1 ኦቨር 4። ፊፍዝ 1 ኦቨር 5 እያለ ይቀጥል ይሆናል ማለት ነው። በጣም ቀላል ነው። ሊስት አድርጎ ከተባላችሁ እንዲህ ነው። ግን ጥያቄ ሞር እንደዚህ አይመጣበትም። እንዴት እንደሚመጣ በደንብ ወደ ውስጥ ስንገባ ምን ይሆናል። ሶ ጀነራል ተርም ይሄው ተሰጠን። አሁን ጀነራል ተርም ሲሰጣችሁ እንደዚህ ጥቅሙ ምንድነው? አንደኛው ከተባላችሁ ኤን ቦታ 1 መክተት፣ ሁለተኛው ከተባላችሁ ኤን ቦታ 2 መክተት። ሶ 1 ሲገባ 2 ታይምስ 1 2 ፕላስ 1 ሲመጣ 3 ይመጣል። 1 ስትከቱ ስንት ይመጣል? 3 2 ስትከቱ ስንት ይመጣል? 5 3 ስትከቱ 7 4 ስትከቱ 9 5 ስትከቱ 11 ይመጣል ማለት ነው። ሶ 1 ስትከቱ 1 ከ3 ጋር የተገናኘችው የቱ ጋር ነው? እዚች ጋር። 2 ስትከቱ 5 ነው የመጣው የተገናኘችው የቱ ጋር ነው? እዚች ጋር። 3ንም ስታገናኙ እዚች ጋር። 4 ደግሞ ስንት መጣ? 4 ስታስገቡ 9 ነው የመጣው እዚች ጋር። 5 እዚች ጋር ነው የተገናኙት። ሶ ግራፉ እንዴት መጣ? እንደምታዩት ነጥብ ነጥብ የተደረገበት ቦታ ብቻ እዚች ጋር እንዳሳባለች። From the figure 1.1 we can observe that the graph of the sequence follow the pattern of linear equation። ስታዩት ፓተርኑ የማንን ነው የተከተለው? የሊኒየር ኢኩዌሽን ነው የተከተለው። ሊኒየር ኢኩዌሽን ግራፉ ምን አይነት ነው? የሊኒየር ኢኩዌሽን እንደዚህ ያለ ወይ እንደዚህ ቀጥ ያሉ ናቸው። የእንትን ጋር ብትሄዱስ የስኩዌር የሆኑት እንደዚህ ማለት ነው፣ ወይ እንደዚህ ይሄዳሉ እንጂ እንደዚህ ቀጥ ያሉ አይደሉም። የኳድራቲክ ኢኩዌሽኖች ማለት ነው። የሊኒየር ግን ቀጥ ያለ ነው። ሶ ይሄን ፓተርኑን ስታዩት ቀጥ ወደ ማለት አዝማሚያ ያለው። ሶ የሲኩዌንስ የማንን ሞር ይከተላል ብትባሉ የማን ነው የሚባለው ማለት ነው? የሊኒየር ኢኩዌሽን ማለት ነው። እሺ እዚህ ጋር ጥያቄዎች አሉ። ቀላሉ ቅድም የሰራሁት ስለሆነ ሞር መደጋገም ነው የሚሆነው፣ ታይም መፍጀት ነው። 5 ተርሞችን ጥቀሱ ነው ያለው። ሶ እዚህ ጋር 1 ስታስገቡ 2 ይመጣል ማባዛት ስለሆነ፣ 2 ስታስገቡ 4 ይመጣል፣ 3 ስታስገቡ 6፣ 4 ስታስገቡ 8፣ 5 ስታስገቡ 10። ይሄ ይሆናል ማለት ነው። ሊስት አድርጎ ስትባሉ በኤን ቦታ መክተት ነው። ይሄን ብንሰራ በኤን ቦታ ከላይ 1 ክተቱ 1 ከታችም 1 ክተቱ 1 ፕላስ 1 ስንት ይመጣል? 1 ኦቨር 2 ይመጣል። ሁለተኛውን ለመፈለግ ከላይም 2 ከታችም 2 ፕላስ 1 ስንት ይመጣል? 2 ኦቨር 3 ይመጣል ማለት ነው። ፎርም ሲላችሁ እንዲያደርጋችሁ መክተት ነው። ይሄ ላይም 1 ስከቱ 1 ነው የሚመጣው። 1 ዘ ፓወር ኦፍ 3 1 ነው የሚመጣው። 2 ስታረጉት 8 ነው የሚመጣው። 3 ስታረጉት 27 ነው የሚመጣው። ኪዩብ ማድረግ ነው። ቀላል ነው።
እሺ የሁለተኛውስ ምንድነው የሚለው? ግራፍ ሳሉ ነው። ግራፍ ሳሉ ምንም አይጠቅማችሁም። ኢንትራንስ ላይም የመምጣት ፕሮባቢሊቲ ስለሌለው መጥቶም ስለማያውቅ ሶስተኛዋን ልስራላችሁ። ሶስተኛዋ ምንድነው የምትለው? ቮንቱስ አንክል ጊቭ 130 ኢትዮጵያን ብር በጃንዋሪ ሰጣት። በኔክስት መንዝ ደግሞ ስንት? 210 ብር። ሶስተኛው መንዝ ደግሞ 290 ብር። ሶ ምን ያህል ብር ይኖራታል? አራተኛው፣ አምስተኛው፣ ስድስተኛው እና ሰባተኛው ወር ላይ ነው የሚለው። ሶ እንደዚህ ሲኩዌንስ ጥያቄ ሲመጣ ምንድነው የምታደርጉት? ሊስት ታደርጓቸዋላችሁ። 130 አለ፣ ከዛስ 210 አለ፣ ከዛስ 290 አለ። ከዛ እንዲህ ታወጡትና ታዩታላችሁ። ምንድን ነው እየቀነሰ ነው እየጨመረ ነው? እየጨመረ ነው። እስቲ እየጨመረ ያለው ነገር ኢኳል ነምበር ነው ለማለት ይሄን ከዚህ ቀንሱት። 210 ላይ 130 ቀንሱ፣ ስንት ይመጣል? 80 ይመጣል። እሺ ቆይ አንዱን ብቻ ቀንሳችሁ አታውቁም። ይሄን ከዚህም ቀንሱት፣ 80 ይመጣል። ሶ ይሄ ነገር ኢኳል ነምበር እየጨመረ ነው እየሄደ ያለው ማለት ነው። ሶ አንደኛው መንዝ ላይ ይሄ ነው፣ ሁለተኛው መንዝ ላይ ይሄ ላይ 80 ጨመረ፣ ሶስተኛው መንዝ ላይ ደግሞ ይሄኛው ላይ 80 ጨመረ። ሶ አራተኛው መንዝ ላይ ይሄኛው ላይ 80 ነው ማለት ነው የሚጨምረው። ሶ ስንት ይመጣል ማለት ነው? 370 ይመጣል። ስንተኛው መንዝ ላይ? አራተኛው መንዝ ላይ። አምስተኛው ላይም ይሄን ነው 80 ሆኖ ነው የምትጨምሩት። ሶ ስንት ይመጣል? 450 ይመጣል ማለት ነው። ሶ እንዲህ እያላችሁ እየጨመራችሁ መሄድ ነው ማለት ነው። ፋቦናቺ ኤንድ ሙላቱ ሲኩዌንስን የምናየውናል። አሁን ደግሞ ፋቦናቺ እና ሙላቱ ሲኩዌንስን እናያለን። የመጀመሪያው ፋቦናቺ ሲኩዌንስ ነው። አሁን ፋቦናቺ ሲኩዌንስ ላይ ስትሰሩ ምንድነው እንደ እውቀት የሚያዝ ነገር እነግራችኋለሁ። ለኢንትራንስ ደግሞ ጥያቄ እንዴት እንደምትሰሩ ዋናው እሱን እነግራችኋለሁ እንጂ ይሄን ፎርሙላ አትጠቀሙ፣ ያደናብራችኋል። ለዚህ ፎርሙላ ስነግራችሁ ምንድነው የፋቦናቺ ምን ብሎ ነው የሚጀምረው? ዋን ብሎ ነው የሚጀምረው። ሁሌም ፋቦናቺ ስንት ብሎ ነው? ዋን ብሎ ነው የሚጀምረው። ከዛ ምን ብላችሁ ነው የምትቀጥሉት? እርስ በርስ ደምሩት። 1 ሲደመሩ 2፣ ከዛ ቀጣዩን ነው የምትደምሩት 3፣ ከዛ ደግሞ ቀጣዩን ነው የምትደምሩት 5፣ ቀጣዩን ስትደምሩት 8፣ ቀጣዩን ስትደምሩት ስንት ነው የሚመጣው? 13። ሶ እንዲህ እያለ ነው የሚሄድ የፋቦናቺ ሲኩዌንስ። ቀጣዩን እየደመረ ማለት ነው። ለዚህ ይሄ ፎርሙላ አይጠቅማችሁም። ለዚህ አሁን አምስተኛው ብላችሁ 1 2 3 4 5፣ አምስተኛው 5 ነው። ስድስተኛው ብላችሁ 8፣ ሰባተኛው ብላችሁ 13፣ ስምንተኛው ብላችሁ ሁለቱን ትደምሩታላችሁ። ስንት ነው የሚመጣው? 21። ቀጣይ ስላችሁ 34፣ ቀጣይ ስላችሁ 55። እንዲህ ያላችሁ ነው የምትቀጥሉት ፋቦናቺ ከተባለ። ግን ፋቦናቺ ይህን ሲኩዌንስ ከምን ተነስቶ ነው ያወጣው ብትሉ እዚህ ጋር ራቢቶች አሉ። ከዛ እነሱ እዚህ ጋር አሉ። ቀጣይ ሊወልዱ መጡ። እዚህ ጋር አንድ ናቸው መጀመሪያ፣ ከዛም አንድ ናቸው። ከዛ ግን ወለዱ። ሲወልዱ ራሳቸው አሉ፣ የወለዷቸው አሉ። ስንት ሆኑ? አጠቃላይ 2 ሆኑ። ከዛ እነኚህ ራሳቸው ደግሞ ምን አሉ? እዚህ ጋር ሊወልዱ መጡ፣ ወለዱ። እዚህ ጋር እነኙት ከወለዱ በኋላ እነኙት ራሳቸው ደግሞ እዚህ ጋር አሉ። እነኚህም ደግሞ እዚህ ጋር ሊወልዱ መጡ። ስንት ሆነ? አጠቃላይ 3 ሆነ። ከዛ እነኚህ ራሳቸው ሲወልዱ ራሳቸው አሉ፣ እነኚህ ደግሞ ሊወልዱ ነው ገና። ሶ እዚህ ጋር ስትቆጥሩ ስንት ይመጣል? 5። ሶ ሲኩዌንሱ ይሄን በመመልከት ነው ያወጣው። ሌላ አንድ አስደናቂ ነገር አለ ፋቦናቺ ላይ። ምንድነው? 1 ብሎ ነው የሚጀምረው። ሶ ቴብል እንሳል እስቲ። 1 ባይ 1 በሆነ ነው። እዚህ ጋር ለመሳል ስለማይመቸኝ ነው። ኪዩብ የሆነች ማለት ነው። 1 ባይ 1 የሆነች። ሶ ሁለቱን ስትደምሩ ስንት ነው የሚመጣው? 2። ሶ እዚህ ጋር ስንት ነው ያለው? 2። ወደ ታች 2 መቁጠር ነው የሚገባኝ። 2። እቺ እዚህ ጋር 2 ስላለኝ 2። ቀጣይ ስትደምሩት የፋቦናቺ ስንት ነው የሚሄደው? 1 2 3 5 እስከ 5። እሺ እስከ 8 ደሳላችሁ። ሶ ቀጣይ ስንት ነው? 3። ሁለቱ በዚህ ጋር ስንት ሳይድ ሄዶልኛል? በዚህ ጋር እዚህ ጋር 2 አለ፣ እዚህ ጋር እንዳለ ስንት ሄዷል? አጠቃላይ 3። 3። ቀጣይ ስንት ነው ሄደው? 5። እዚህ ጋር 2 አለ፣ እዚህ ጋር 3 አለ። ስንት መጣ? 5። እዚህ ጋር 5። ከዛ 8 መጣ። እዚህ ጋር ስንት አለኝ? 5። እዚህ ጋር ስንት አለኝ? 3። 3 ስንት ሞላ? 8። አያችሁት? ምን የሆነ ነው የሚመጣው ማለት ነው? ኪዩብ የሆነ ነው የሚመጣላችሁ በሳላችሁ ቁጥር ማለት ነው። ይሄን ይመስላል የፋቦናቺ። ፋቦናቺ ግራፍ ሲሳል ምንድነው? ሞር ግራፍ ላይ ታተኩሩ። እንደዚህ ነው ሄደው። ግራፉ ላይ ምንም ይሄን ማለት አይጠበቅባችሁም፣ መጥቶም አያውቅም። ሙላቱ ሲኩዌንስ ደግሞ ምን ብሎ ነው የሚጀምረው? የሙላቱ ከምን ተነስቶ እንዳወጣ አልተነገረም። ግን ሙላቱ የሚጀምረው ምን ብሎ ነው?
1 ብሎ ነው የሚጀምረው የሙላቱ። ከዛ ደምሩት 5 ይሄን ከዚህ፣ ከዛ ደግሞ ቀጣዩ ይሄን ነው የምትደምሩት 6 ይሄን ከዚህ 11 ይሄን ከዚህ 17 ይሄን ከዚህ 28 ሶ ይሄ አንደኛው፣ ሁለተኛው፣ ሶስተኛው፣ አራተኛው፣ አምስተኛው፣ ስድስተኛው፣ ሰባተኛው እያላችሁ ማግኘት ትችላላችሁ እንጂ ይሄ ፎርሙላ ግራ ነው የሚያጋባችሁ። ሶ እንዲህ እያላችሁ መስራት ትችላላችሁ። ሞር በፎርሙላው ለመጠቀም ብላችሁ ራሳችሁን ግራ አታጋቡ። ሲኩዌንስ ዛት ሪሌት ቱ ዘ ጀነራል ተርም ኤኤን ሲኩዌንስ ዌር ዋን ኦር ሞር ኦፍ ዘ ተርም ዛት ካን ቢፎር ኢት ሴድ ቱ ቢ ዲፋይን ሪኩሪሲቭሊ። ሪኩሪሲቭ ሲኩዌንስ ይባላል። የሲኩዌንስ አንዱ አይነት ነው። ምንድነው እሱ? አንዱ ላይ ዲፔንድ ነው። ለምሳሌ ሙላቱን ስንሰራ ዋን ዋን አላ ይሄን ደምረን ነው ቀጣዩን እያገኘን ያለ ነው። ከዛ ሁለቱን ደምረን ነው ቀጣዩን። ሰው ይሄ ለመገኘቱ ግዴታ የዚህ ማወቅ አለባችሁ ግዴታ። ለምሳሌ 10ኛው ብላችሁ 9ኛውን ማወቅ አለባችሁ። 9ኛውን ለማወቅ 8ኛውን ማወቅ አለባችሁ። 8ን ለማወቅ 7 እያለ እዚህ ጋር ያመጣቸዋል። ሶ ይሄን ለማወቅ ቀስ ብላችሁ በስቴፕ ነው ማለት ነው የምትሄዱት። ፎርሙላ የለውም ባይዘወይ መቶኛው ቢላችሁ አሁን እንደሄድኩት መንገድ ነው እንጂ የምትሄዱት። ይሄ ፎርሙላን ባይዘወይ እንደዛ ያመጣችሁ። ይሄ ፎርሙላ አናቱ ላይ በቃ በዚህች ብቻ ሰርታችሁ ያን ቁጥር ልታገኙ አትችሉ። ወደኋላ መልሷችሁ ግዴታ ከመጀመሪያው ነው መሄድ ያለባችሁ። ሶ ይሄ ምን ይባላል? ሪኩሬሲቭ ሲኩዌንስ ይባላል። እንደዚህ አይነት ሲኩዌንስ ግን ቀጣይ የምናያቸው አሉ፣ አርትሜቲክ እና ጂኦሜትሪክ። እነሱ ግን መቶኛውን ለማወቅ 99ኛውን 98ኛውን እያላችሁ ማወቅ አይጠበቅባችሁ። ማወቅ ያለባችሁ ምንድነው? እሱን ቆይ በኋላ በደንብ ብናየው ይሻላል። ግን ማወቅ አይጠበቅባችሁም ነው። ሶ ሪኩሬሲቭ ሲኩዌንስ የሚባለው ይሄ ነው። ለዚህ የሪኩሬሲቭ ሲኩዌንስ ኤግዛምፕሎች ማን ናቸው? ሙላቱ ሲኩዌንስ እና ፋቦናቺ ሲኩዌንስ ናቸው ማለት ነው። ዶሜናቸው ምንድነው? ሆል ነምበር ነው። የሲኩዌንሶች እንዳለ ሆል ነምበር ነው። ሪኩሬሲቭ ሆነ ምንም ሆነ አርትሜቲክም ጂኦሜትሪክም ሆነ ሆል ነምበር ነው። እሱ አይቀየርም። ግን ሌላ አሁን እንዳለው ዲፔንድነቱ ይለያያል ማለት ነው። ሶ እዚህ ጋር 12ኛው ነው የሚላችሁ እየደመራችሁ ማግኘት ነው። ይሄ ስንት? 1 2 3 4 5 6 ላይ ናችሁ ገና። ከዛ ይሄን ስትደምሩ ስንት ይመጣል? 13 ይሄን ስትደምሩት 21 ይሄን ስትደምሩት 34 እያላችሁ መሄድ ነው። ቀላል። አሁን ወደ አርትሜቲክ እና ወደ ጂኦሜትሪክ ሲኩዌንስ እንገባለን። አሁን እዚህ ላይ ነው መጽሐፉ እንዳለ የሚያጠነጥነው፣ ሁለቱ ላይ ነው ማለት ይቻላል። አርትሜቲክ ኤንድ ጂኦሜትሪክ ሲኩዌንስ። አርትሜቲክ ሲኩዌንስ ኦር አርትሜቲክ ፕሮግሬሽን ኢዝ ኤ ሲኩዌንስ ኢን ዊች ኢች ተርም ኤክሰፕት ፈርስት ኢዝ ኦብቴንድ ባይ አዲንግ ኤ ፊክስድ ነምበር ፖዘቲቭ ኦር ኔጋቲቭ ቱ ፕሬሲዲንግ ተርም። አሁን አርትሜቲክ ሲኩዌንስ የሚባለው ምንድነው? ሲኩዌንስ ነው ከፈርስት ነምበሯ ውጪ ከዛ ውጪ ያሉትን እንዳለ የሆነ ፊክስድ ነምበር እየደመራችሁ ነው የምታገኙት ነው። ለምሳሌ እዚህ ላይ ስንት ተደምሯል? 4 እዚህ ላይ ስንት ተደምሯል? 4 እዚህ ላይ ስንት ተደምሯል? 4 እየተደመረ ነው። የመጀመሪያው ላይ ግን 4 ተደምሮበት ነው የመጣው 3 አይደለም። ለዚህ ከመጀመሪያው ውጪ ግን ያሉት በሙሉ 4 እየተደመረ ነው ያገኛችሁት። ከሱ በፊት ያለው ፕሬሲዲንግ ተርሙ ላይ ከሱ በፊት ያለው ላይ ስንት እየደመራችሁ? 4 ሶ ከመጀመሪያው ውጪ ሙሉ በድምር ነው የምታገኙት ነው ሐሳቡ። ድምር ግን የምትደምሩት ፖዚቲቭ ልትደምሩት ትችላላችሁ፣ ኔጌቲቭ ልትደምሩት ትችላላችሁ። ለምሳሌ እዚህ ጋር 3 ነበረ -4 የመጣው ስንት ብትደምሩ ነው? -4 ስትደምሩ ነው 3 -4 ስንት ነው የመጣው? -1 ሶ እዚህ ላይ -1 ላይ -4 ስትደምሩ -5 -5 ላይ -4 ስትደምሩ -9። ለዚህ ምንድነው አርትሜቲክ ሲኩዌንስ የሆነች ቁጥር እየደመርክ ሂድ ነው የሚለው። ሶ ያቺ የምትደምሯት አሁን እዚህ ጋር ስንት እየደመርኩ ሄድኩ? እዚህ ጋር 4 እዚህ ጋር -4 እሷ ምን ትባላለች? ያቺ ፊክስድ ነምበር ኮመን ዲፈረንስ ትባላለች። ኮመን ዲፈረንስ ትባላለች። እዚህ ቀላል ነው። አርትሜቲክ ሲኩዌንስ ይሄን ይመስላል። እዚህ ጋር እንደምታዩት ስንት ነው እየደመረ ያለው? 2 5 8 11 14 እያለ ሲሄድ 3 እንዲህ የሚሄድ ሲኩዌንስ ከሆነ ሲኩዌንስ ምንድን ነው ትላላችሁ? አርትሜቲክ። ፈተና ላይ ስለሚመጣ ነው ብዙ ሲኩዌንሶች ይሰጣችሁና የትኛው ነው አርትሜቲክ ትባላላችሁ። እንዴት ማድረግ ነው የምታውቁት? እስከ መጨረሻው ድረስ በመቀነስ ባይዘው አንድ ቀንሳችሁ ብቻ አይደለም። ከዚህ ላይ ይሄን ስቀንሱ 3 ከዚህ ላይ ይሄን ስቀንሱ ወደ ኋላ ነው እንዲህ ነው የምትቀንሱት። ወደዚህ ስትቀንሱ እስከ መጨረሻው ኮንስታንት ቁጥር ከሆነ ይሄ ነገር አርትሜቲክ ሲኩዌንስ ነው። ግን ለምሳሌ 3 ብሎ ከዛ 4 ቢል በቃ ይሄ ነገር አርትሜቲክ ሲኩዌንስ አይደለም ትላላችሁ። እሱን ጥያቄ ስንሰራ በደንብ የምናየው ይሆናል። ሁለተኛው ደግሞ ምንድነው? given that the first term of arithmetic sequence 10 ነው, the common difference ደግሞ -4 ነው. the term second እና fifth term እንፈልጉ ነው ያለው። so arithmetic sequence ፈረስቷ ስንት ነች የተባልነው? 10 common difference ዋስ ያቺ እየደመርናት ምን ሄደው -4 so 10 ላይ -4 ሲደምሩ 6
6 ላይ -4 ስደምሩ 2 ላይ -4 ስደምሩ -2 -2 ላይ -4 ስደምሩ -4 ማይነስ ላይ ማይነስ እያለ ነው የሚሄደው አይደለ? ሶ ሰከንድ ላይ የተጠየቁት ሰከንድ ስንት ነው? 6 ነው። 5 1 2 3 4 5 5 ደግሞ ስንት ነው? -4 ይሆናል ማለት ነው። በጣም ቀላል ነው። እየደመራችሁ መሄድ ነው። ሶሪ አይ ቲንክ ተሳሳትኩ መሰለኝ። -2 ላይ -4 ስደምሩ ስንት ነው የሚመጣው? -6 ነው የሚመጣው። -4 ያልኩት መሰለኝ። ሶ -6 ይሆናል ማለት ነው መልሱ። ስለዚህ እየደመራችሁ መሄድ ነው። ተጠንቀቃችሁ መደመርን እንዳትስጡ። ለዚህ አሁን እነኝን ጥያቄ ከመስራቴ በፊት ምን ላድርግላችሁ? አሁን እንደዚህ ጊዜ መግደሉ አሁን እንደሰራሁት መስራት። ለዚህ ጀነራል ፎርሙላውን አይተን እነኝን ጥያቄዎች ተመልሰን መተን ብንሰራቸው ይሻላል። አሁን ጀነራል ፎርሙላውን እናውጣ። ፎርሙላውን ስናወጣ እንዴት ነው? ኤዋን እስቲ 3 ነው እንበል። ይሄው የዚህ ሲኩዌንስ ነው እዚህ ጋር ያለው። ኤዋን 3 ነው። ኮመን ዲፈረንሷ ደግሞ 4 ነች እንበል። ለዚህ 4 ስትደምሩበት አሁን ልንደምር አይደለም፣ 4 መደመር ይሄው። ከዛ ይሄ ሙሉ ላይ ነው ቀጣይ 4 የምንደምረው። ይሄ ሙሉ ማለት ነው የሰርድ ነው። ስንት ትደምራላችሁ? 4 ትደምራላችሁ። ይሄ ሙሉ ላይ ደግሞ ይሄ ማለት ነው። ይሄ ደግሞ ሙሉ ላይ ሌላ 4 ነው የምትደምሩት አይደል? አንዱ ላይ አንዱን እየደመራችሁ ስለምትሄዱ ይሄ ሙሉ የሰከንድ ስለሆነ እቺ 4 ግን ዲ የተደመረች ነው እያንዳንዱ ላይ። አሁን እዚህ ጋር ስንት ነው? 3 እዚህ ጋር 3 እዚህ ጋር 1 4 አለ። እዚህ ጋር 2 4 ነው ያለው። 3 ላይ 2 4 ላይ ደግሞ 3 4 ነው ያለው። 4 ሲሆን 3 እየሆነ ነው የብዛቱ የዲዋ ማለት ነው፣ ወይም እቺ ኮመን ዲፈረንሷ። 10 ሲሆን ደግሞ ስንት ነው ማለት ነው የሚሆነው? 9 ነው ማለት ነው የሚሆነው። 100 ሲሆን ስንት ነው የሚሆነው ማለት ነው? 99 ነው የዲዋ ብዛት። ምክንያቱም እዩት እዚህ ጋር ምንም አልነበረም። ከዛ አንድ ጨመረ። እዚህ ጋር 2 ሆኑ። ለምን 2 ሆኑ? እዚህ ላይ ነው 4 የምንደምረው። ስንት ሆኑ? አያችሁት? 3 ላይ 2 አለ። እንዲህ እያለ ሲሄድ እንዲህ ከሆነ አሁን ምን አይነት ፎርሙላ ልናወጣ ነው ማለት ነው? ይሄ ኤንን ለማግኘት የሆነ ኤን የፈለከውን ፓርት ለማግኘት ኤዋን ላይ ትደምራለህ። ምን ከኤን አንድ ወደ ኋላ ተመለሰ። ከኤን አንድ ወደ ኋላ ተመለሰ ማለት ነው ኤን -1 ታይምስ ኮመን ዲፈረንሷ ማለት ነው። አሁን አንዴ ልድገምላችሁ። ኤ3 ምንድን ነው ያገኘ ነው? ኤ3 እዚህ ጋር የመጀመሪያዋ ስንት ነች? 3 ነች። ፕላስ ኤ3 ለማግኘት ግን ስንት ነው? ወደ ኋላ አንድ እንመለሳለን። ስንት አባ ናቸው ብለናል? ወደ ኋላ አንድ ስትመለሱ 2 አባ ዲዎች አሉ ማለት ነው። 2 አባ ዲ እዚህ ጋር ዲ 4 ነው ማለት ነው። ለዚህ ጀነራል ፎርሙላ ስታወጡት ኤንን ስትፈልጉ ኤዋን ላይ ምንድን ነው የምትደምሩት? ከኤን አንድ ወደ ኋላ ተመልሳችሁ ኤን 100 ከሆነ 99 99 ከሆነ 98 አድርጋችሁ አንድ ቀንሳችሁበት በብር የምታባዙት በዲ ማለት ነው። ዲ ኮመን ዲፈረንሳችን ነው። ፎርሙላ ይሄ ነው ማለት ነው። አሁን ምንድነው የምናደርገው? እዚህ ጋር መተን እነሱን ጥያቄዎች በቀላሉ ነካ አድርገን መስራት እንችላለን። 6 ተርም ነው የጠየቀው። ፈረስት ስንት ነው? 3 ነው። ፎርሙላ ጀነራል ፎርሙላችን ምንድነው? ኤኤን ኢዝ ኢኳልስ ቱ ኤ1 ፕላስ ኤን -1 ታይምስ ዲ ነው። አሁን አስገቡ። ኤ6 ስንት ይሆናል ማለት ነው? ኤ1 ስንት ነው? 3 ፕላስ የስንት ነው የጠየቅነው? እዚች ጋር የ6 ነው። 6 ስትከቱ እዚህ ጋር 6 -1 5 ታይምስ ዲ ስንት ነች? እሺ ዲ እንበላት እዚህ ጋር። ስንት ነው የመጣልኝ? 3 ፕላስ 5 ዲ ነው የመጣልኝ። ዲ ግን ስንት ነች ለማለት ከዚህ ላይ ይሄን ነው የምትቀንሱት። ከ5 ላይ 3 2፣ ከ7 ላይ 5 2፣ ከ9 ላይ 7 2፣ ከ11 ላይ 9 2 2። 3 ፕላስ 5 ዲ ስንት ነች? 2። ስለዚህ 3 ፕላስ 5 ታይምስ 2 10 ስንት መጣ? 13 መጣ ማለት ነው። ለዚህ እንደዚህ ነው የምትሰሩት። በዚህ ፎርሙላ ተጠቅማችሁ መስራት። ለዚህ እነኚህ ጥያቄዎች ጋር ሰከንድ እና ፊፍዝ ነው የሚጠይቀው። ቀላል ነው። ፈርስት ተርም ከሰጠ 1 ፕላስ ኤን -1 ነው። ስንት ተርም ነው የጠየቅነው? ሰከንድ። ኤን -1 ስንት ነው? 1። ዲ ስንት ነች? 5። ስንት ይመጣል? 6። ይሄንን ረጋ ብዬ ልስራላችሁ። ፎርሙላችን ጀነራል ፎርሙላችን ምንድን ነው? ኤን ኢዝ ኢኳልስ ቱ ኤ1 ፕላስ ኤን -1 ታይምስ ዲ። ፎርሙላውን የምደጋግመው በድግምግም እኔ ስደጋግመው እናንተ እየተሸመደደላችሁ ስለሚመጣ ነው። ስለዚህ ኤ1 ስንት ነው? ፈርስት ተርም 2 ነው። 2 ፕላስ ኤን -1 ስንተኛ ላይ ጠይቅ ነው? እሺ የ5 እንስራው። ሰከንድም ቀላል የ5 እንስራው። አንድ ቀንሱ ስንት ይመጣል? 4። ኮመን ዲፈረንሳችሁ ስንት ነች? -1/2 ነች ኮመን ዲፈረንሳችሁ። ስንት ይመጣል? 2። ይሄን ከዚህ ስታባዙት -4/2 ይመጣል። 4 ሲከፈል ለ2 -2። ስንት ይመጣል? 0። ስንት መጣች? ፊፍዝ ተርሟ 0።
እሺ ግራ ገብቷችሁ ከሆነ የሁለተኛውን ልስራላችሁ እንዲቀላችሁ። አሁንም ፎርሙላችን ምንድነው? ኤን ማለት ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ ነው። ኤ1 ስንት ነው? 2 ነው። 2 ፕላስ ሰከንድ ማለት 2 ሲቀነስ 1 ዲ ስንት ነች? ማይነስ 1 ኦቨር 2 ሶ ስንት ይመጣል? 2 ሲቀነስ 1 ኦቨር 2 ሶ ክሪስ ክሮስ ነው የምትጠቀሙት። ከታች አንድ አለኝ። ይሄን ከዚህ ከታች 2 ይሄን ከዚህ 4 ይሄን ከዚህ ማይነስ 1 ሶ ስንት ይመጣል? 3 ኦቨር 2 ይመጣል ማለት ነው። ሰከንድ ተር እዚህ ቀላለሁ። እንደዚህ እያደረጋችሁ መስራት ትችላላችሁ። አሁን የአርትሜቲክ ሲኩዌንስ ፎርሙላ ድራይቭ አድርገናል አይደለ? እቺ ነች የመጣችው። ሶችን ፎርሙላ መያዝ። ከዛ ግን አያችሁት አሁን ከቀድሙ ከሪክሬሲቭ ፎርሙላ ጋር የሚለያየው ምንድን ነው? አሁን ስድስተኛውን ስሰራ አምስተኛውን አራተኛውን ማወቅ አልተጠበቀብኝም። ኮመን ዲፈረንስ ሆነና ፈርስት ተርሙን አወቅኩኝ፣ መቶኛውንም መስራት እችላለሁ። ስለዚህ ከሪክሬሲቭ ፎርሙላ የሚለየው በዚህ ነው፣ አርትሜቲክ ሲኩዌንስ ማለት ነው። አሁን እቺ ነገር ወሳኝ ነች። ጀነራል ተርም ነው የጠየቀው። ጀነራል ተርም ሲጠይቅ ኤኤን ብለን ነው የምንጠራው ብለን አልቀድም። ጀነራል ተርም ፈርስት ተርም ስንት ነው? 5 ነው። ኮመን ዲፈረንስ 4 ነው። ሶ ፎርሙላችን ኤኤን ኢዝ ኢኳልስ ቱ ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ ነው። ሶ ኤ1 ስንት ነው የተሰጠኝ? 5 ፕላስ ጀነራል ተርም ስለጠየቀ ኤን ራሷ ኤን ነች። ዲ ስንት ነች? 4 ሶችን 4 ለሁለቱም አባዙ የሁለቱም ስለሆነች ስለዚህ 5 ፕላስ 4ኤን ማይነስ 4 ይመጣል። ሶ ላይክ ተርምን ሰብስቡ። 4ኤን 5 ማይነስ 4 ይመጣል አይደለ? ስንት ይመጣል? 5 ማይነስ 4 1 ሶ ጀነራል ተርሙ 4ኤን ፕላስ 1 ይሆናል ማለት ነው። ስለዚህ ምንድነው የምታደርጉት? ቀላለው ኤ1 ተሰጥቷችኋል ትከታላችሁ። በዲ ቦታም የተሰጣችሁን ትከታላችሁ። ከዛ ዲ ምን ታደርጋላችሁ? ለሁለቱም ታባዛላችሁ። ሶ 5 ነበረ እዚህ ጋር ስንት መጣ? 4ኤን መጣ። ለዚህ ስታባዙት ማይነስ 4 መጣ። ሶ ላይክ ተርም ስትሰበስቡ 4ን ወደዚህ ትወስደውታላችሁ። እቺን እዚሁ ጋር ስታመጧት ስንት ይመጣል? 5 ማይነስ 4 ስንት ይመጣል? 1 ሶ 4ኤን ፕላስ 1 ይሆናል ማለት ነው። ጀነራል ተርም ስትፈልጉ ዋት ኢዝ 31 ተርም ነው የሚለው 31ኛው ተርም ይሄ ተሰጥቶናል። ኤ1 ስንት ነች? 1 ነች። ኮመን ዲፈረንስ አቀናንሱት 3 ነው። ይሄንን የምታቀናንሱት 3 ይሄንን የምታቀናንሱት 3 አርትሜቲክ ሲኩዌንስ ለመሆኑም በኋላ እያወቃችሁ ነው የምትሰሩት ጂኦሜትሪክ ሲኩዌንስ የሚባል ስለምናይ። ስለዚህ ኤኤን እንላለን። ኤኤን ኢዝ ኢኳልስ ቱ ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ ነው። ኤ1 ስንት ነው ያለኝ እዚህ ጋር 1 ፕላስ ስንተኛ ነው የጠየቁት? 31ኛ 31 ሲቀነስ 1 30 ዲ ስንት ነው የተሰጠው? ሲቀነስ 3 ነው የመጣልን ቅድም። ሶ 1 ፕላስ 30 ሲባዛ በ3 90 ስንት ይመጣል? 91 ይመጣል ሲደመር 3 31ኛው ተርም ስንት ነው? 91 ነው ማለት ነው። ፈርዘር አርትሜቲክ ሲኩዌንስ። አሁን አርትሜቲክ ሲኩዌንስ ላይ ተጨማሪ ነገር እንዴ when the third term 10 ነው አለ። 6 ተርም ደግሞ 1 ነው አለ። ጀነራል ተርሙን ፈልጉና ስምንተኛውን ፈልጉ ነው ያለው። ሶ አሁን እዚች ጋር ተጠንቅቄ ልስራላችሁ። ስንት ተሰጥቶናል? ሰርድ ተርም ስንት ነው? ኤ 3 ስንት ተሰጥቶናል? ሰርድ ተርም 10 ተሰጥቶናል። እሺ ኤ 6 ደግሞ ስንት ተሰጥቶናል? 1 ተሰጥቶናል። አሁን የኤ ሰርድን ፎርሙላ ጻፉ። ኤ ሰርድ ኖርማል ፎርሙላው ምንድነው የሚሆነው? ኤ1 ፕላስ ኤን ማይነስ 1 ነው። ኤን ስንት ነው? 3 3 ሲቀነስ 1 2 ዲ ነው። ከዛ ይሄ ደግሞ ሙሉ ኤ 3 ከምን ጋር እኩል ነው ብለናል ስንጀምር? ከ10 ጋር እኩል ነው ብለናል። ሶ ኢዝ ኢኳልስ ቱ 10 ትላላችሁ። የኤ 6ንም ፎርሙላ ጻፉ። የኤ 6 ደግሞ ምንድነው? ኤ1 ፕላስ ኤን ማይነስ 1 ነው። ኤን ስንት ነው? 6 6 ማይነስ 1 5 5 ዲ ኢዝ ኢኳልስ ቱ ከስንት ጋር ነው እዚህ ጋር እኩል የተባለው? ከ1 ጋር። አሁን ምን መጣላችሁ? ሁለቱ ሊኒየር ኢኩዌሽን መጡ። አሁን ሁለቱን ቀንሱት። ከፈለጋችሁት ላይ ፈለጋችሁትን ቀንሱት። ወደ ላይ እንቀንሰው፣ ወደ ታች እንቀንሰው ከፈለጋችሁ። ሶ ከላይ ያለውን ከዚህኛው ላይ ከላይ ያለውን ቀንሱ። ተመሳሳይ ነው የምትቀንሱት። ይሄን ከዚህ ኤ1 ማይነስ ኤ1 ጠፋ 0። 5ዲ ላይ 2ዲ ስትቀንሱ 3ዲ። ከዋን ላይ 10ን ስትቀንሱ -9። አሁን እዚህ ጋር ተጠንቀቁ። እየቀነሳችሁ ያላችሁት ከታች ወደ ላይ ከሆነ በቃ ከታች ወደ ላይ ነው፣ ገልብጣችሁ እንዳትቀንሱ። ስለዚህ ከ5 ላይ ይሄን ስትቀንሱ 3ዲ፣ ከዋን ላይ ነው ይሄን የምትቀንሱ ስንት ይመጣል? -9 ኦቨር 3 ስንት ይመጣል? ዲ ኢዝ ኢኳልስ ቱ
ማይነስ 3 መጣ። 9 ሲካፈል ለ3 ማይነስ 3 ስለሚመጣ ማይነስ እዚህ ጋር ስላለኝ ሶ ዲ ስንት መጣ? ማይነስ 3 መጣ። እሺ አሁን ዲ ከተገኘ ዲ ማይነስ 3 ነው የመጣው። የተጠየቅነው ጀነራል ተርም ነው። ጀነራል ተርም ስንሰራ ምንድነው ኤን ኢዝ ኢኳልስ ቱ ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ ነው። ዲ አለን ኤ1 ግን የለንም። ሶ ኤ1 መፈለግ አለብን። ለዚህ እንመለስ የቅድሙ ፎርሙላችን ጋር የኤ5 ከፈለጋችሁ የተሰጣችሁን የኤ ሰርንም ሰሩ ከፈለጋችሁ የኤ6 እኔ ኤ6 ስለሚቀልኝ ኤ6 ልውሰደው። ኤ6 ስንት ነው ቅድም የመጣው? ኤ1 ፕላስ 5ዲ ኢዝ ኢኳልስ ቱ 1 የመጣለን። ሶ ኤ1 ፕላስ 5ዲ ስንት ነው የመጣው? ማይነስ 3 ዲ ስንት መጣ? ማይነስ 3 ኢዝ ኢኳልስ ቱ 1 ኤ1 ፕላስ ሶ ማይነስ ይሆናል ማይነስ 15 ይሆናል። ማይነስ 15 ኢዝ ኢኳልስ ቱ አሁን ሁለቱ ሲባዙ ማለት ነው። ማይነስ 15 ነው ወደዚህ ሲከቱት ኤ1 ኢዝ ኢኳልስ ቱ 1 ፕላስ ትሆናለች ወደዛ ስትሄድ 15 ሶ ስንት ይመጣል? ኤ1 16 ኤ1 ስንት መጣ? 16 ኤ1ም ተገኘ። ለዚህ አሁን ኤኤን መፈለግ ይቻላል። ኤኤን ኢዝ ኢኳልስ ቱ ኤ1 ነው። ኤ1 ስንት ነው የመጣው? ማይነስ 16 ነው የመጣው 16 ፕላስ ኤን ማይነስ 1 ታይምስ ማይነስ 3 ማለት ነው። በማይነስ 3 ማባዛት ሰዎች ማይነስ 3 ቅድም እንዳለው ለሁለቱም ነው የምትሰጠው 16 ይሄን በዚህ ስትሄዱ ማይነስ 3 ኤን ይሄን በዚህ ስትሄዱ ማይነስ ማይነስ ፕላስ 3 ሶ ላይክ ተርሙን ስትወስዱት ማይነስ 3 ኤን ሁለቱን ስትደምሩት ፕላስ 19 ይመጣል። ሶ ጀነራል ተርሙ 3 ኤን ፕላስ 19 ይሆናል ማለት ነው። ለዚህ ቀላል እንዲያርጋችሁ ትሰራላችሁ። ያው እዚች ጋር እንደምታዩት መልሱ ይሄው ከፈለጋችሁ ምንድነው ያለውኛ 3n ፕላስ 19 ነው ያለው። ሁለቱም ቦታ ስትቀይሩት ምንድነው የሚመጣው? 19 ማይነስ 3n ማለት ነው። ስለዚህ ስምንተኛው ተርም ተጠይቀናል። 19 ማይነስ 3 ስምንተኛው n 8 ነች ማለት ነው ታይምስ 8 ማለት ነው። ሶ 19 ሲቀነስ ስንት ይመጣል? 24 ይመጣል። ሲቀነስ ስንት ታገኛላችሁ? ማይነስ 5። ለዚህ እንዲያረጋችሁ መስራት ትችላላችሁ። ቀላል ነው። determine whether or not the sequence of the following general term arithmetic sequence። አሁን አይታችሁ ይሄን የተሰጣችሁን ጀነራል ተርም አይታችሁ አርቲሜቲክ ሲኩዌንስ ነው አይደለም በሉ ነው። በመጀመሪያ አርቲሜቲክ ሲኩዌንስ ላይ ስኩዌር የለውም። ሶ ይሄ አርቲሜቲክ ሲኩዌንስ አይደለም ይሄ ነው ብላችሁ ማውጣት ትችላላችሁ በቀላሉ። ግን ከተጠራጠራችሁ እንዴት አድርጋችሁ ነው መስራት? ስኩዌር የለውም አትጠራጠሩ። ግን አንዳንዶቹ እንደዚህ ሆነው አርቲሜቲክ ሲኩዌንስ ላይ ሆኑ ይችላሉ። ለዚህ ቁጥር እየከተተን እናጣራ። አንድ ስከቱ 3 ታይምስ 3 ታይምስ 1 ማይነስ 2 ነው የሚሄደው። ከዛ ስንት ይመጣል? 3 ሲቀነስ 2 1 2 ስከቱ 6 6 ሲቀነስ 2 4 ከዛ ስንት ነው የምትከቱት? 3 ከተቱ 9 9 ሲቀነስ 2 7 ስንት ነው የምትከቱት? 4 12 10 ሶ ስንት ነው? እስቲ ይሄን እዚህ አቀናንሱት 3 ይሄን ከዚህ አቀናንሱት 3 ይሄን ከዚህ አቀናንሱት 3 ሶ ይሄ ነገር ምንድነው? አርቲሜቲክ ሲኩዌንስ ነው ራይት። ይሄን ደግሞ ከተቱ እስቲ 1 ከተቱ 1 ስኩዌር 1 በ3 ሲባዛ 3 3 ማይነስ 2 ስንት መጣ? 1 2 ከተቱ 2ን ስኩዌር ስታደርጉት 4 4 በ3 12 12 ላይ 2 ስትቀንሱ 10 3 ከተቱ 3ን ስኩዌር አድርጉት 3 ታይምስ 3 ስኩዌር ተደርጉ 9 ሲቀነስ 2 27 ሲቀነስ 2 ስንት ነው የመጣው? 27 ሲቀነስ 2 25 ሶ ይሄን ከዚህ ቀንሱት 9 ይሄን ከዚህ አቀናንሱት 15 ሶ ልክ አይደለም። አርቲሜቲክ ሲኩዌንስ አይደለም። ስታቀናንሱ ስንት መሆን አለበት? ኮንስታንት። ይሄ ኮንስታንት አይደለም። ግን ስኩዌር ካለው አርቲሜቲክ ሲኩዌንስ አይደለም። በቀላሉ አይታችሁ መፈለግ ትችላላችሁ ማለት ነው። ሶ እዚህ ጋር አሁን ፋይንድ ዘ ጀነራል ተርም ነው የሚለው። አንዳንድ ጥያቄ እየሰራሁላችሁ ልለፍ። ፋይንድ ዘ ጀነራል ተርም ኦፍ ሲኩዌንስ ነው የሚለው። ጀነራል ተርሙን ፈልጉ። ጀነራል ተርም ምንድነው? ኤኤን ኢዝ ኢኳልስ ቱ ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ ነው። ሶ ኤ1 ስንት ነው የተሰጠኝ? 15 ፕላስ ኤን ስንት ነው የተሰጠኝ? ኤን ማይነስ 1 ጀነራል ተርም ስለሆነ ኤን አይሰጥም። ማይነስ 1 ዲዋ ስንት ነች? አሁን ዲዋ ስላልተሰጠች ዲዋ ምን አድርጋችሁ ነው የምታገኙት? የቅድሙን ፕሮሰስ እንጠቀም። የቅድሙን ፕሮሰስ እንዴት ነው ሄድ ነው? ኤ4ን እንስራ። ኤ4 ፎርሙላውን እንጻፍ። ኤ4 ስንት ነው የሚሆነው? ኤ1 ፕላስ ኤን ማይነስ 1 ነው የሚሆነው። 4 ማይነስ 1 ማለት ነው። ስንት ይመጣል? 4 ማይነስ 1 3 ዲ ይመጣል። ኢዝ ኢኳልስ ቱ ከስንት ጋር እኩል ነው? ከ15 ጋር
ይሄ ኤትን ደግሞ ስንሰራ ኤ1 ነው የሚሆነው። ስለዚህ ኤን ሲቀነስ 1 8 ሲቀነስ 1 7 ፕላስ 7 ዲ ኢኳልስ ቱ 27 ይመጣል። አሁንም እንደ ቅድም እንዳልኳችሁ ቀንሱት። አሁንም ከታችኛው ላይ ላይኛውን እንቀንስ። ይሄን ከዚህ ስትቀንሱት ጠፋ። ይሄን ከዚህ ስትቀንሱት 4 ይሄን ከዚህ ስትቀንሱት ስንት ነው የሚመጣው? 15 12 ይመጣል። 12 ይመጣል። እሺ ኦቨር 4 ስታደርጉ ስንት ነው የሚመጣው? ዲ ኢዝ ኢኳልስ ቱ 3 መጣች። ዲ ኢዝ ኢኳልስ ቱ 3 መጣች። ሶ ዲ ስንት መጣች? 3 መጣች። ዲን አገኘን። አሁን ምን ማድረግ እንችላለን? ያን ደግሞ ለማውጣት አሁንም ምንድን ነው የሚያስፈልገው? ኤን ኢዝ ኢኳልስ ቱ ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ ነው። ሶ ዲ ተገኝቷል። ዲ ስንት ነው? 3 ነው። ኤ1 የለኝም። ኤ1ን ልፈልግ። ኤ1 ከሁለት አንዱ መርጣችሁ ኬሽን ዲን ክተቱ፣ ከዛ ኤም ፈልጉ። የቱ ይሻላል? ከላይ ያለው ይቀላል። ሶ ኤ1 ኢዝ ኢኳልስ ፕላስ 3 ዲ ነው የሚለው እዚህ ጋር አለ። ዲ ስንት ነው? 3 በ3 9 ኢዝ ኢኳልስ ቱ 15። ሶ ኤ1 ወደዚህ ስትወስዷ 9 ማይነስ 9 ትሆናለች። ሶ ስንት ይመጣል? 6። ኤ1 ስንት ነው? 6። ዲ ደግሞ ስንት ነች? 3። እንዳንረሳው ዲ ስንት ነች? 3። ኤ1 ደግሞ 6 ማለት ነው። አሁን ጀነራል ተርም እንጻፍ። ኤን ኢዝ ኢኳልስ ቱ ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ ነው። ኤ1 ስንት ነው ይመጣልን? 6 ፕላስ ኤን ማይነስ 1 ዲ ስንት ነች? 3። ሶቺ 3 ለሁለቱም ትሰጣለች ብለናል። ሶ 6 ፕላስ 3 ኤን ማይነስ 3 በሁለቱም ስታባዙት ማለት ነው። ላይክ ተርም ስትሰበስቡ ምን ይሆናል? 3 ኤንን ለብቻ አውጧት። 6 ሲቀነስ 3 ስንት ነው የሚመጣው? ፕላስ 3። ሶ 3 ኤን ፕላስ 3 ይሆናል። ወይም የጋራ 3ን ስታወጡ 3 ኤን ፕላስ 1 ይሆናል ማለት ነው። የጋራ 3ን ስታወጡ ሶ ይሄን ይመስላል ማለት ነው። ስለዚህ ይሄንንም አሁን ባሳየዋችሁ መንገድ ስሩ። ስለዚህ ስቴፑ ምንድነው? ስቴፑን አንድ ልድገምላችሁ፣ የመጀመሪያችሁ ስለሆነ ግራ ሊገባችሁ ስለሚችል ኤ5 ትላላችሁ። ይሄን ፕሮሰሱን ልጀምርላችሁ። ካልኩሌት ራሱ ታደርጉታላችሁ። ኤ1 ፕላስ ኤን ማይነስ 1 5 ማይነስ 1 4 ዲ መጣ ኢዝ ኢኳልስ ቱ ትሉና ከዚህ ይሄ የራሱን ቁጥር ትጽፉታላችሁ 20። ኤን ደግሞ ምንድን ነው የምታደርጉት? ኤ1 ኤን ማይነስ 1 ነው። ከ10 ላይ አንድ ስትቀንሱ 9 ዲ ይመጣል ኢዝ ኢኳልስ ቱ ከ0። ከዛ እንዲያርጋችሁ ትቀንሱታላችሁ። ስትቀንሱት ዲ ብቻውን ትቀርላችኋላችሁ። ይሄ ስለሚጠፋ ዲ ተገኘች። ዲ ከተገኘች በኋላ ከሁለት አንዱ ኢኩዌሽን ውስጥ መታችሁ ዲ መክተት፣ ከዛ ኤን መፈለግ፣ ከዛ ጀነራል ተርም ኤኤን ቅድም ባየነው ፎርሙላ ከመደጋገምባችሁ እሱ ውስጥ ከታችሁ መስራት አለቀ። እሺ አሁን እዚህ ጋር ምንድነው የሚለው? ዲተርማይን ዌዘር ኦር ኖት ሲኩዌንስ ጀነራል አርትሜቲክ ሲኩዌንስ ነው አይደለም በሉ ነው። ይሄ ነው መክተት አለባችሁ። 1 ክተቱ 7 ማይነስ 3 4፣ 2 ክተቱ 11፣ 3 ክተቱ 21 ላይ 18። ሶ አሁን ይሄን ከዚህ ቀንሱት እስቲ ስንት ነው የሚመጣው? 7። ይሄን ከዚህም ቀንሱት 7። አርትሜቲክ ሲኩዌንስ ነው። ይሄንን ነው አንድ ክተቱ 5 ታይምስ 1 5 ማይነስ 3 2። 2 ክተቱ 10 10 7። 3 ክተቱ 15 12። ይሄን ስትቀንሱ ስንት ነው የሚመጣው? 5። ይሄን ስትቀንሱ ስንት ነው የሚመጣው? 5። ሶ ልክ ነው። ይሄም አርትሜቲክ ሲኩዌንስ ነው። ይሄ ግን ስኩዌር ስላለው አትስሩት ከነ አይደለም። ይሄም ፓወር ላይ ኤን ስለሆነ አይደለም ተውት። ስለዚህ እንዲህ ፓወር ምናምን ካለው አርትሜቲክ ሲኩዌንስ ሊሆን አይችልም። አይደለም አጥፏቸው። እኚህ ከሆኑ ግን ለማንኛውም አጣሩት። ሊሆን ይችላል አይሆንም ይችላል ማለት ነው። አሁን ደግሞ አርትሜቲክ ሚን ቢትዊን ቱ ነምበርስ፣ በሁለት ነምበሮች መሃል አርትሜቲክ ሚን ምንድነው? አቬሬጅ ነው አይደለ? አቬሬጅ እንስራ እንዴት እንደሆነ። እሺ ዘ ተርም አርትሜቲክ ሲኩዌንስ ላይ ቢትዊን ቱ ጊቭን ተርምስ፣ በሁለት ተርሞች መሃል አንዷ ምን ትባላለች? መሃል ያለችው ነው የሚለው አርትሜቲክ ሚን ትባላለች። በአርትሜቲክ ሲኩዌንስ መሃል ላይ ያለችው በሁለት ተርሞች መሃል ያለችው ማለት ነው። ስለዚህ እዚህ ጋር እንዴት ነው አሁን ምንድነው የጠየቀው? ፋይንድ ኤክስን ፈልጉት ነው ያለው። ሶ እንዴት ነው ኤክስን እንዴት ነው ልናውቅ የምንችለው ስንል አርትሜቲክ ሲኩዌንስ ምንድን ነው ብለናል? እኩል ነምበር እየጨመረ ነው የሚሄደው ብለናል። እኩል ነምበር እየጨመረ ነው የሄደው። ዲን ለማግኘት ምንድን ነበር ስናደርግ የነበረው? 2 4 6 8 ቢሆን ከዚህ ላይ ይሄን ስቀንስ አይደለ? ከዚህ ወደዚህ ነው የምንቀንሰው 2።
ከዚህ ላይ ይሄን ስንቀንስ 2 ከዚህ ላይ ይሄን ስንቀንስ 2 ሶችንም በዛ መንገድ ነው። ከኤክስ ላይ 1 ስንቀንስ የሆነ ዲ የምትባላለች ከ8 ላይ ደግሞ ኤክስን ስንቀንስ አሁንም ዲ የምትባላለች። ሶ ዲ ሁለቱም እኩል ናቸው አርትሜቲክ ሲኩዌንስ ላይ። ስለዚህ ኤክስ ማይነስ 1 ኢዝ ኢኳልስ ቱ 8 ማይነስ ኤክስ ጋር እኩል ነው ማለት ነው። ምክንያቱም ምንድነው ከኤክስ ላይ 1 ስትቀንሱ ከ8 ላይ ኤክስ ስትቀንሱ አርትሜቲክ ሲኩዌንስ ከሆነ እኩል ነው። እዚህ ጋር ሁለት እንደመጣው ለዚህ አሁን ኤክስን ድራይቭ እናድርግ፣ ወደዚህ እናምጣት። ኤክስን ኤክስ ማይነስ ነበረች ፕላስ ኤክስ ትሆናለች ኢዝ ኢኳልስ ቱ 8 አለች እዚህ ጋር እቺን ወደዚህ ስታመጣት ማይነስ ነበረች ፕላስ ትሆናለች ፕላስ 1 ሶ 2x መጡ። ሁለቱም ስትደምሩት በዛ ጋር ስትደምሩት 9 ይመጣል ኦቨር 2 ሶ ኤክስ ስንት መጣ? 9 ኦቨር 2 መጣ ማለት ነው። ለዚህ አርትሜቲክ ሚን እንዴት ነው የምትፈልጉት? ቢሰጣችሁ ኖርማል ኮንሰፕት ይዛችሁ መስራት ነው። እንደዚህ ነው አይደለ? ከዚህ ላይ ይሄን ስትቀንሱ ኤክስ ማይነስ 1 ኢዝ ኢኳልስ ቱ ትላላችሁ። ምክንያቱም ማቀናነሱ ግድ እኩል መሆን አለበት አርትሜቲክ ከሆነ 8 ማይነስ ኤክስ ብላችሁ ኤክስን ድራይቭ ማድረግ ነው። በጣም ቀላል ነው። አሁን እዚህ ጋር ደግሞ ፈርስት እና 6 ተርም ኦፍ አርትሜቲክ ሲኩዌንስ ተሰጡ። ፋይንድ ዘ ቫልዩ ኦፍ ተርም ኦፍ የነኝን ቫልዩዎች ሁሉ ፈልጉ ነው የሚለው። አሁን ምንድነው መደጋገም እንዳይሆንባችሁ ፈርስት ተሰጥቶናል፣ 6 ተሰጥቶናል። ፈርስት ከተሰጠ አንዱ መስፈርት አርትሜቲክ ሲኩዌንስ ለማግኘት ኤንና ዲ ነው። ሶ ፈርስት ተሰጥቷል፣ ተገላገል። ዲ ነው የሌለው። አሁን ዲ ከሌለ የ6ን ጻፉት። a6 is equals to a1 plus n minus 1 6 ይቀነሳል 5 d ይመጣል is equals to ከስንት ጋር እኩል ነው? ከ29 ጋር እኩል ነው። a1 ደግሞ ስንት ነው? ፈርስት የተሰጠን 4 so 4 plus 5 d is equals to 29 ማለት ነው። 4 ነው ወደዛው ሰዱት 5 d is equals to 29 minus 4 ይመጣል so 5 d is equals to 25 over 5 ስታደርጉት ዲ ስንት ይመጣል? 5 ዲን አገኛችሁ። በቃ ከዚህ በኋላ አለቀ። ዲን ካገኛችሁ እኔ አንዱን የሁለተኛውን ብቻ ልስራላችሁ። a2 ልስራላችሁ። a2 ማለት ነው a1 ፕላስ n ማይነስ 1 2 ሲቀነስ 1 ዲ ማለት ነው። a1 ስንት ነው የተሰጠን? 4 ዲ ስንት ነው የመጣችሁ? 5 ስትደምሩት ስንት ይመጣል? 9 ሶ እንዲህ ያደርጋችሁ ሌሎችንም መስራት ነው።